በእናትና ልጅ መካከል የማይታይ ሂጃብ ገባ። አላህ እንጂ ማንንም ሊገልጸው የማይችል ሂጃብ። በጣም ከባድ ነበር። ምንም ማድረግ አልቻልኩም። ከዛች ሐኪም ቤት እስከምገባ ያለቀስኩት ፊቴ ሲቃጠል ብቻ ነበር የሚታወቅ። ቤት ገባሁ። እውነት መሆኑን ሁሉ ማመን አቃተኝ። ብዙ ነገር ሞከርኩ ግን አልቻልኩም። እውነታው እውነት ነበር። ቀናትን ይወልዳል፣ ወራትን ይወልዳል። አመት ሆነ። በአመቱ ወንድሜ እስኪ እንሞክረው ወደ ውጭ ብሎ ይዞኝ ወጣ። ዱባይ ላይ አለ የተባለ ስፔሻሊስት ጋር ይዞኝ ሄደ። ከኢትዮጵያ የሕክምና ማስረጃውን ወስጃለሁ። ገና ሲያየው እናንተ የመጣችሁት ለአይኑ ነው አለ። እሱ ግን ሲፒ የሚባል ጉዳት አለበት፣ መናገር መንቀሳቀስም ላይችል ይችላል አለኝ። በጣም ከባድ ነው። የወለደ ያውቀዋል። እዚህ ሁላችሁም የልጅ አባት የልጅ እናት ናችሁ። አንድ እናት ልጅሽ አይናገርም፣ ልጅሽ አያይም፣ ልጅሽ መንቀሳቀስ አይችልም ስትባል ምን እንደሆነ ህመሙ በጣም ከባድ ነው። ምን ነው አንድ ጊዜም በተነገረኝ መጀመሪያ ላይ ሲሄድ ልጅሽ እንዲህ አይነት ችግር አለበት፣ አንድ ጊዜ መርዶ በሆነ ጥሩ ነገር 3 ጊዜ ነው የተረዳሁት። መጀመሪያ አራስነት ኤፒሌፕሲ የማይቋረጥ መድኃኒት መውሰድ አለበት ስባል ለኔ ከባድ ቀን ነበር። ያ ሁለተኛ ላይ አይኑ አያይም ስባል ከባድ ቀን ነበር። ሶስተኛ ላይ እንደዚህ አይነት ችግር አለው ስባል በጣም ነው በቃ ነገ አስጠላኝ። የማላቀው ነገ በተስፋ መጠበቅ በሐዘንም መጠበቅ ሆነ የኔ ህይወት። አንድም ምን ያሰማኝ ይሆን? አንድም ከአላህ ረህመት ተስፋ አልቆርጥም። ሁሉ ጊዜም ግን እለዋለሁ ለሙሐመድ ጌታችን ላ ተቅነጡ ሚን ረህመቲላህ ብሏል። ኢንሻአላህ አንድ ቀን ይወጣል እላለሁ። ሁሌም እቺን ሳልናገር አሉልን። ጧት ስወጣ መሬት ላይ ተኝቶ ሐሙዲ ወጣሁ ብዬ ስወጣ ስቆ ነው የሚሸኝ። ማን ነው የአመት ልጅ እንደዚህ ብሎ የሚወጣ? ተሸብቀን ተሸሽገን ነው የምንወጣው። ማታም ሽቼ ስገባ ግን አይተኛም የኔን ድምጽ ካልሰማ። የሰጠውን አንድ ኒዕማ ሺ አድርጎለታል ብዬ ነው ማስመው። በመስማቱ ብቻ እናቱን፣ እህቱን፣ ቤተሰቦቹን ይለያል። እኔ ማታ 4 ሰዓት ብገባ የኔን ድምጽ ሳይሰማ አይተኛም። ይሄንን ልጅ ምንድነው ማደርገው? እኔን ይሄን ያክል ካወቀ፣ እኔን ይሄን ያክል ከፈለገ ምንድነው ማደርገው? ይሄንን ልጅ እንዴት ነው የሚይዘው? ለማን ድርጅት ነው የሚሰጠው? ህይወቱ መጨረሻው ምንድነው የሚለውን ነገር ሁሉ ጊዜ አስባታለሁ። እንዲሁ እያልኩኝ እያለቀስኩ ማታ በተቀመጥኩበት ወላሂ አመናችሁም አላመናችሁም ይነጋል። ቁጭ ባልኩበት እንዴት እንደሄደ ሰዓት ሁሉ አይታወቀኝም። ሁሌም የሚናፍቀኝ የነገው ነገር ነው። በቃ ምንድነው የሚሆነው? ይሄ ልጅ ያድጋል? ማን ጋር ነው የሚኖረው? እንዴት ነው የማደርገው? ምግብ የሚበላው ተለምኖ ነው። አፉን አበል ሲባል ብሎ መክፈትን አያውቅም። አበል መባልን ቢረዳም የምትለዋን አፉን መክፈትን ማዘዝ አይችልም፣ የነርቭ ችግር ስለሆነ